ራሱ ለማስታወሻ ተቀርጿል። ምን ማርያም ከተጠጣ በኋላ እየጠጣነ ከካሜራ ጀርባ ነበርኩኝ። አሁን ወጣሁኝ። ትዕግስትም እችኮላት ባለይቱ ብራ ተመከተ ሰላም ሰላም ውድ ጓደኞቻችን እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ ዛሬ ደመቅ ብለናል። ቡና ጠጡ። ቡና ፊዋችን ትመስላለች። ቡና ፊዋችን ትመስላለች። ሁሉም ነገር አለ። የሷን ቻናል ደግሞ ቤተሰብ አድርጓት። ማኪቤል ቲዩብ ይላል። ባይምሮ እያመላለስኩ ነበር። ካሜራማን ያስፈልግ ነበረ። እዛ ጋር ደግሞ እየተጫወቱ ነው። መግባት አለባቸው፣ ግዴታ ነው። እዛ ጋር የቡናው ድምቀት ጨዋታ ላይ ናቸው። ያው ቤተሰብ አድርጉኝ ቻናል ከፍታለሁ ያለችም ልጅ ይኸው ናት፣ መቅደስ አይ እየተባላችሁ ነው እንግዲህ። ሰብሰብ ብለናል አንድ ላይ እና ውድ ቤተሰቦቻችን ዛሬ ጠዋት እንደተነሳን ቤታችን አጸዳዳን ምናምን፣ ከዛ በኋላ ቭሎግ እንሰራለን ብለን አስበን ነበረ። ያው ታውቃላችሁ ትንሽ አይመችም ከቅልባችሁ ስትነሱ ወደ ስራው እንጂ ካሜራው ምናምን መደቀኑ አይመችም እና ለዛ ነው አሁን ሰብሰብ ብለን እንግዲህ ቡናው ለመጠጣት ተዘጋጅተናል። ኑ አረ የተረሳ ጠላ ትላላችሁ። ጠላ ዳቦ ደግሞ አልደርስ ብሎ ነው ትንሽ ይዘገያል። እሱም እንግዲህ መጨረሻ ላይ ይዘንላችሁ እንመጣለን። በነገራችን ላይ ጤኔዳም የሚወዳለ እዛ ጋር ያለው ጤኔዳም ነው። ቡና በጤኔዳም በጣም ደስ ይላል። እኔ ያልገባሁት እንግዲህ ያው ካሜራማን ሆኜ ነው፣ ካሜራ ጀርባ ነኝ። አረ ወይኔ ዛሬ ምርጥ ጠላ ነው የምር። በ3 ቀን ነው የደረሰው እና ደግሞ ባቄላም አለ፣ ጥሬ ባቄላ ከፈለጋችሁ። ኧረ ያሌለ የለም። ምንድነው አገዳ ነው ሸንኮራ ነው የሚባለው። ደረሰኝ። አመሰግናለሁ። ያው አያችሁ ከጠላው ምርጥ ጠላ ነው። እንዳትጓጉ ይለያል። የዛሬው ትላላችሁ። ቡናው ራሱ ጤኔዳም አለው። ጤኔዳሙ እየቀመስ እንደምናሳያችሁ ለማጓጋት ያህል ማለት ነው። እስቲ ባቄላውን አንጨንቺ ይባያ የዚህ ሀገር ነው በነገራችን ላይ። የኢትዮጵያ መጥቶ ነበረ እና የዚህ ሀገር ነው ይሄ ማለት ነው። ኢትዮጵያ በጣም ይጥም ነበረ፣ አልቆ ነው ማለት ነው። እና ሁሉም አለ። ታታ ቡና የዛሬ ቡናማ መጠጣት አለብን። ያው ይሄም አለ። በጣም ደስ ይላል። ጠላ አይደለም እኮ ጠላ ይባላል ማለት ነው። ጠጣ አንደኛ ይሄ እንዳገራችን አይደለም፣ ካሜራ ነው ያለው። ከዛ ውጭ ምንም የለም። ትንሽ ነው የተደረገው። አንድ ብርጭቆ ነው የምጠጣው። ቡና ይለጠጣ። አይ የስ ደስ ሻሪ ሰው ፈራው ይሄ አሜሪካ ሰፈር አሜሪካ እንትን ለማታ ተወደ አይ ዳና ታም አባሻ ምን ማለት እውነት በብዙዎቹ አሜሪካ ነው የምትሄዱ ባልቻ ምቱ ያለው ብዙ ሳይቻቸው እንጣጣ ግዴታ ባለቤት መሆን አለበት። ላ አንድ በቃ እኔ ስራ ፈልጋለሁ አሜሪካ መምጣት ፈልጋለሁ። ፕሮሰሱን ይቻላል። እንዴት ነው?
ነገሩ ብቻ ነው የሚያሰሩኝ። ስራ ሰርቼ ብሩን ከፍላችኋለሁ። ብላችሁ ውሃ ይወራስ በልጅ እንጂ አንሳው ቀጥታ እና ወደኛው ታሰራ ነው የሚፈታው አሜሪካ ነው። ምን ስንት ላይ ተቀምጦ እህቱ እንደማለ እንዴ ያጥቂያ ጎስ ተቀምጦ የማያውቀው እንጂ በህግ የለ ያለው ምናልባት አንዳንድ እንደዚህ አሜሪካ ያለው ዘመድ ያለ በአባት በኩል ስሚ አይቱ ላይ ቁጭ ብሎ እንትን የሚለው ሰው እየለምኝ ቲክቶክ ላይ ብር የሚያከፋፍለው አሜሪካ ውሰደኝ ሳይሆን ኢትዮጵያ ውስጥ ሰርቼ የምለወጥበትን ስጠኝ ነው የምለው። እሱን እንኳን ባለ በአንድ ዓመት ውስጥ ለሚገርም እኮ ብር እንትን የሚሉት እኮ የሆነ ስትባደናለን ይቆረጣል። የአፉ ልምታ ነው ካስል ደረጋችሁ ግን እንዴት ደረጋችሁ? አዲስ ሰላም ካላወዱ አድምጬ ምናምን ስለዚህ በሰፋ ቤት ነው 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 ማዘርጊያን ያቀር ስንት ኤዲት ሊደረግ ነው እንዴ ሲኒውና ጀበና ወለ ታያለ ሲጨራዘይሽ መሬት ቢታይ ለምን በረከቦት አላረጋችሁም? ግን ኦ ማይ ጋድ ሚታይ ለምን ቦካት ነው እንደዚህ ቆማዳዛኝ ያን ደስ ይላል። የምር አሪፍ ነው። እንደ ራሱ ድባቡ ያምራል። እኔ ምን ሲሉ ኩላሊ ይቀዳሹ አሁን እኔ አለው እንትና አልጠጣም ነገር ኦኬ እስካሱ ወስባ ነው። ለምንድን ነው ግን ብላ ተበድዋ ቢ እንዴ በተላለ በምን ኦ ማይ ጋድ አታሳፍሪኝ ያደለኝ ፈንዲሻው ይሻላል እኮ መጀመሪያ መብላት። ምርጥ ቢቃላ ነው ምርጥ ቢቃላ የሀገራችን ነው በጣም ማስጣጣ እንደ ቡና እንደገና እንጂ አልገምሽ ወፍራም ወይኔ ወዲ መረ ትላላችሁ ንጉስ ተዛረም ንጉስ ነው ዳቆ ወይስ እጁ ይባረክ ይባረክ አብራይ ውስጥ ቆየት ያድርገው እድሜ ከጤና ይስጠው። አትከልተኛ አሚን 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 እያለ ነው እሱ ብቻ ነው አሚን ያለው። ቡና ጠጡ ከምትፈልጉት ወይ ጠላ ወይ ቡና እሱ ወክሎ ነው አሚን እያለ ያለው። ይሄንን የላከልንን አካል ነው ያ አንዴ ዴታ ሚላረጋው ምን እየመረቀ በግዱንና በግዱንስ ያለፋ መስያ ከስባራና በግዱን መጀመሪያ ቡና ልጠጣ ብዬ እኮ ነው ወደ ጠላ ያልኩት። ተነዳማ ቡና በጠነዳም በነገራችን ላይ በጣም ጣፍጣል። የቡና ጣዕም ራሱ የምታዩት በጠነዳም መስለሽዋል። ግን የእናቶቻችንም ጠላላሽ እንትን ያላለ እንኳን በቀል ምናምን ተደርጎ ስለሚሰራ ነው። ይሄ የዚህ ሀገር ራሱ እኮ ያሰፍራል። እንዲያሰፍራል በህግ ከተሰራ እድር ነው ያለብሽ ነው ምንድነው ሲያሻው የምንድነው ተጠቀመው ታውጣታችሁ ደምጣው ኑመሪ በቃር መሸም ኮብዝ ነው የምን አሻሮ እንዴ አሻሮ የለም እዚህ ሀገር የኪታ ደላም እንዴ የኮብዝ ካለ ኮብዝ ፈረን ውስጥ ታደርጋለህ ተቆረስ ሁሉ የተበላበት እሱ ነው ሩዝ ይደረግበታል ተቆርጦ ከዛ ተመርበስ ውሃ በሙቀት ሰዓት ያማል እንጂ በቀዝቃዛ ሰዓት አያምም። በሙቀት ሰዓት ስካር ሳይሆን ያን ጅዝብ ያደርጋል። ሳያረግ ነው ወይ ስንት እንትን ብለን የለ ያዩጋ አስተኛኛ ነው ያዝዝበን ማለት ነው። እሱ እያስረዳ ያለሁት ንጉስንም አያዝዝበው ስማንጂ ይሄን አልከቀረጽንላችሁ ይበቃል። በላይ ብንገናኝ ይለቀቃል ነገር ባይ 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 እና ውድ ቤተሰቦች ላይክ ሼር በማድረግ አበረታቱን።
ለአንተ እንደውም ይሄ ነው ስራ፣ ምርጥ ስራ ነው።